ሰላም ጓደኞቼ እንዴት ናችሁ? ይህ የ90 ቀን ቻሌንጃችን ቀን 4 ላይ ደርሰናል። በዚህ ጉዟችን ላይ ዛሬም አንድ ትልቅ ነገር ተምሬያለሁ ማለት ነው። በዓለም ላይ ምርጥ ቪዲዮ ሰርታችሁ ምርጥ ሀሳብ ቢኖራችሁ ግን የቪዲዮ ፖስተራችሁ ወይም ታምኔላችሁ ሰውን መሳብ ካልቻለ ውጤቱ ምን እንደሚሆን ታውቃላችሁ? ዜሮ። እኔ ቀድሞ እንዲህ ነበርኩ። ታምኔል ላይ ቆንጆ ፎቶ ካደረግኩ ቪዲዮ ይታያል ብዬ አስብ ነበር። እውነቱ ግን ይህ አይደለም። ዛሬ በዚህ ቪዲዮ ውስጥ ስለ ታምኔል የተማርኳቸው 4 ታላላቅ ትምህርቶች በምሳሌ አስረዳችኋለሁ። ቪዲዮ መጨረሻ ላይ ደግሞ እኔ ራሴ ለዚህ ቪዲዮ ታምኔል እንዴት እንደሰራሁና ሚስጥራዊ አሰራሩን በተግባር አሳያችኋለሁ። እስከዛ ግን ህይወቴን የቀየሩት 4 ነጥቦች እንሂድ። የመጀመሪያው የተማርኩት ትምህርት ታምኔል ማሳመር ወይም አሪፍ ፎቶ መለጠፍ ብቻውን አይጠቅምም። ታምኔል ስራው ሰውን ማስቆም፣ ወደ ቪዲዮ እንዲገባ ማድረግ ነው። ለምሳሌ መንገድ ላይ ስትሄድ በጣም ያማረ ህንጻ ብታዩ ዞር ብላችሁ ታያላችሁ። ግን መንገድ ላይ ድንገት አንድ ትልቅ ጉድጓድ ብታዩ ትቆማላችሁ። ታምኔልም ልክ እንደዛ ጉድጓድ መሆን አለበት። ሰውን ማስቆም አለበት። ቀላል ይሁን፣ አይናችሁ መፈለግ የለበትም። ግልጽ ይሁን፣ በግማሽ ሰከንድ ውስጥ መታወቅ አለበት። አንድ ሀሳብ ብቻ። ብዙ ነገር ለመናገር አትሞክሩ። ውበት ይሙት፣ ትኩረት መሳብ ይንገስ። ሁለተኛው የተማርኩት ታምኔል ላይ ብዙ ጽሁፍ መጨመር ሰውን እንደሚያስታመው ነው። ሰዎች ዩቲዩብ ላይ የሚመጡት ሊያነቡ ሳይሆን ሊያዩ ነው። ለምሳሌ አንድ ሰው ሰላም ለማለት ከርቀት ሆናችሁ መቼስ መጽሐፍ አታሳዩትም፣ እጃችሁን ነው የምታወዛውዙለት። ታምኔል ላይ 10 ቃል መጽሐፍ ማለት ተመልካቹን ይሄን አንብብና ድከም ማለት ነው። አንድ አረፍተ ነገር ወይም ከ4-5 ቃላት በላይ አትጠቀሙ። ትላልቅ ፊደላት ይኑሩት፣ ምስሉ ራሱ እንዲናገር አድርጉት። ሶስተኛው የተማርኩት ታምኔል ሌላ ርዕስ ሌላ ከሆነ ቪዲዮውን ገና ሳይጀምሩ ይወጣሉ። ታምኔልና ርዕስ እንደ ባልና ሚስት መጣጣም አለባቸው። ለምሳሌ ታምኔሉ ላይ ብር አገኘሁ ብለህ ርዕሱ ላይ ጤነኛ እንሁን ብትል ሰው ይናደዳል። ታምኔልህ ጥያቄ ማስነሳት አለበት፣ ርዕሱ ደግሞ መልስ መስጠት አለበት። አራተኛው ትምህርት ታምኔል ፐርፌክት እስኪሆን መጠበቅ ስራን ያቆማል። ብዙ ሰው አሪፍ ዲዛይን አላውቅም ብሎ ቪዲዮ መጫኑን ይተዋል። ለምሳሌ አንድ ልጅ መራመድ ለመማር ጫማው ፐርፌክት እስኪሆን አይጠብቅም። ይወድቃል፣ ይነሳል፣ ከዚያ ይለምዳል። እኔ አሁን ቀለል ያለ ሰራለሁ፣ እለቃለሁ፣ ከዚያ ከውጤቱ እማራለሁ። ዛሬ የሰራሁት ከትላንቱ ይሻላል፣ የነገው ደግሞ ከዛሬው ይሻላል። መጀመር ነው ዋናው ሚስጥር። እንግዲህ የተማርኳቸው 4 ነጥቦች እነዚህ ናቸው። አንደኛ ውበት ሳይሆን ትኩረትን መሳብ፣ ሁለተኛ ጽሁፍ መቀነስ፣ ሶስተኛ ከርዕሱ ጋር ማጣጣም፣ አራተኛ ፍጹም መሆንን አለመጠበቅ። አሁን መጀመሪያ ላይ ቃል እንደገባዋላችሁ ይህን ቪዲዮ ታምኔል እንዴት እንደሰራሁት በተግባር አሳያችኋለሁ። ቪዲዮውን ከማሳያችሁ በፊት አንድ መናገር የምፈልገው ነገር አለ። ጓደኞቼ፣ ይህ የ90 ቀን ጉዞ ለእኔ ዝም ብሎ ቪዲዮ የመቅረጽ ጉዳይ አይደለም። ለእኔ ይህ ጉዞ ትልቅ ተስፋዬ ነው። ዛሬ እዚህ የቆምኩት መምህር ሆኜ ሳይሆን ልክ እንደናንተ በህይወቱን ለውጥ ፈላጊ ቀንና ሌሊት የሚኳትን ሞካሪ ሆኜ ነው። እውነቱን ልንገራችሁ፣ አንዳንዴ ይከብደኛል። ይሳካ ይሆን የሚለው ፍርሃት እኔንም ያሰጋኛል። በቀን ካሉ 3 ሰዓት ውስጥ ለእናንተ የሚሆን ነገር ለማዘጋጀት ስታገል አንዳንዴ ድካሙ ከአቅሜ በላይ ይሆናል። ግን ያን አንድ ነገር ትዝ ይለኛል፣ እናንተ። ይህ ጉዞ ብቻዬን መሮጥ አልችልም። ያለ እናንተ ድጋፍ፣ ያለ እናንተ ማበረታቻ እኔ ዜሮ ነኝ። እናንተ የምትጽፉልኝ አንዲት በርታ የምትል ኮሜንት ለእኔ ትልቅ ነዳጅ ናት። የምታደርጉት ሰብስክራይብ ብቻህን አይደለህም የሚለኝ የጓደኛዬ ድምጽ ነው። እባካችሁ በዚህ ጉዞ አትለዩኝ። እኔ ወድቃለሁ፣ እናንተ አንሱኝ። እሳሳታለሁ፣ እናንተ አርሙኝ። እኔ ቃል እንደገባሁላችሁ የማገኘው ምስጢር ሁሉ አጋራችኋለሁ። እናንተም አብራችሁኝ እንደምትሆኑ ቃል ግቡልኝ። ይህ ቪዲዮ ስትዘጉት አንድ የለውጥ ፈላጊ ጓደኛዬን ደግፌያለሁ ብላችሁ በኩራት እንድታስቡ ፈልጋለሁ። ዛሬ ቀን 3 ነው፣ ነገ ደግሞ ቀን 4 ላይ በበለጠ ጉልበት እንገናኝ። እናንተ የኔ ቤተሰቦች ናችሁ። ስለምትደግፉኝ፣ አብራችሁ ስላላችሁ ከልብ አመሰግናለሁ። አሁን ወደ ቪዲዮ። እሺ፣ በመጀመሪያ ወደ ካንቫ እንገባለን። ካንቫ ላይ አሪፍ ታምኔል እንመርጣለን። ዩቲዩብ ታምኔል ብለን ሰርች እናደርጋለን። ብዙ ዝርዝሮች ይመጡልናል። ከዚህ ለኛ የሚሆነውን አሪፉን እንመርጣለን። እስኪ ወደ ላይ ይሄ የክራውን ምልክት ያለበት ክፍያ የሚጠይቅ ነው። ለኛ አይሆንም ይሄ። እናንተም እየመረጣችሁልኝ እስኪ አሪፍ እስከምናገኝ እንቀጥላለን። መርጠን ያው ስሜታችን የወደደውን ነው የምናደርገው። እሺ፣ ይሄም አይሆንም። ይሄም እቺን እስኪ ሴት ናት ቻቱ ነው። እስኪ ወደ ላይ ወደ ላይ ወደ ላይ ወደ ላይ ይሄ ይሻላል መሰለኝ። አሪፍ ነገር ይመስላል ይሄ። እስኪ እንየው፣ እንግባና እንየው። ትንሽ ያስጠብቃል ኔትወርክ። እሺ፣ በመጀመሪያ
ፎቶውን ነው የምንቀይረው። ጋላሪ ውስጥ እንገባለን። አሪፍ ፎቶ መርጠን እናስገባለን። አድ እንለዋለን። ትንሽ ባክግራውንድ ነው የሚያስቸግረው። ይሄ ባክግራውንድ ሪሙቭ የሚለው ክፍያ ጠይቆኛል። ፒክሰል ኢሬዘር የሚለው ውስጥ እንገባለን። ስለዚህ በእጃችን ነው ባክግራውንድ የምናስወግደው ማለት ነው። እንደዚህ እያደረግን ትንሽ አድካሚ ነው። ያው እኔ በፎቶ መስራት ትንሽ ያደክማል። ስለጨረስ ደን እንለዋለን። ባክግራውንድን ካስወገድን በኋላ እዚህ ላይ አሪፍ በሆነ መልኩ እናስቀምጣለን። አድጀስት ውስጥ ገብተን እናስተካክላለን። አንዳንድ ነገሮች አሪፍ እስኪሆን ድረስ እናስተካክላለን። ይሄ በእናንተ ምርጫ ማድረግ ትችላላችሁ። ይህን አሪፍ አድርገን እናስተካክለዋለን። እንደ ፍላጎታችሁ ይህን የምታስተካክሉት። እኔም እንደመጣልኝ ነው፣ እንደነገርኳችሁ ጀማሪ ስለሆንኩ አረገውና ካመራመረ ካላመረም ዋናው ሀሳባችን ነው። ቀለል ባለማልኩ ማለት ነው። ዝም ብላችሁ ያው ጊዜ እንዳያጠፋ ላጥ ታደርጓታላችሁ። እሺ አሁን ጨርሰናል። ጽሁፍ ነው የምንቀይረው። አሁን በ90 ቀን ዩቲዩብ ሊከፍለኝ ነው የሚል ጽሁፍ እናስገባለን። ከዛ አሪፍ ኢሞጂ ነገር ጣል ታደርጉባታላችሁ። እቺን 90 days እንላታለን። ዌብሳይት ምናምን ማጥፋት አለባችሁ። እቺን ቻሌንጅ ብለን እንጽፋለን እዚህ ላይ። ጨረስ። እንደዚህ ቀላል አድርገህ መስራት ነው እንጂ ምን አታገባ።